እባካችሁ ይሄንን ቪዲዮ ሁላችሁም እስከ መጨረሻው ስሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ወገኖቼ። ራህማዬ በቅድሚያ ወደ ራሴ መልእክት ከማለፌ በፊት ፈቃደኛ ሆነሽ ወንድሜን አፋልጊኝ ብዬ ኮሚትልሽ በፈቃደኝነት ቁጥርሽን በሚዳል ልከሽልኝ ልትለቅልኝ እንደዚህ ፈቃደኛ በመሆንሽ በጣም አመሰግናለሁ። የኔ ውድ አላህ ኸይር ጀዛሽን ይክፈልሽ። ብዙ ዩቲዩበሮችን ጠይቄያለሁ፣ ነገር ግን መልስ የሰጠኝ የለም። ቁጥሬን ሁሉ ልኬላቸው ነበር ማለት ነው በሚዲያ ያው ወንድሜን አፋልጉኝ ፎቶ ልላክላቸው ይሄን ቁጥር ሰጅሉና ሀይ በሉኝ እያልኩ የተወሰኑ ዩቲዩበሮችን ጠይቄ ነበረ፣ ግን መልስ የሰጠኝ የለም እና በጣም ነው የማመሰግነው። አላህ ኸይር ጀዛሽን ይክፈልሽ። ያው አንቺ በመዳም ቤት ስለምትገኙ በአንዲት በመዳም ቤቱን የምትጨነቅ እህትሽን ብሶት ተረድተሽ ያለምንም ጥያቄ ዘር፣ ቀለም፣ ምንነቴን ሳትጠይቂ ፈቃደኛ ሆነሽ ስበቡና ደርሰን ኢንሻአላህ ችግር የለም ብለሽ በመፍቀድሽ በጣም አመሰግናለሁ። ቃል የለኝም ማለት ነው። ተዋጅ ዘኪያላህ ኸይረን ጀዛ ማለት ነው። እና በመቀጠል በዚህ በምስሉ ላይ የምትመለከቱት ወንድሜ ስሙ ኢማም አብዱ መሐመድ ይባላል። ትውልድ ሀገሩ ሰሜን ወሎ ሀብሮ ወረዳ ቀበሌ 20 ሀብሩ ነው። ተወጣ ያው እንደማንኛውም ሰው ሰርች ያልፍልኛል ብሎ በባህር መንገድ ወጥቶ ነበረ። እንግዲህ ከአመት ከ5 ወር በላይ ሆኖታል። የመን ሲደርስ የመን ሾርጣ ይዞት እንደታሰረ አንዴ ብቻ በመደወል ለቤተሰብ አሳውቆ ነበር። ከዛ በኋላ ግን ደብዛው ጠፍቷል። ያው ለማጠያየቅም ከሱ ኋላ የሚሄዱት ወንድሞች ነበሩ። በዛው ማጠያየቅም ሙከራ አድርገን ነበር፣ ግን ልናገኘው አልቻልንም። እና ምናልባት ያው የመኖቹ እዛው አስረው አይቆዩም እና ለቀውት ምናልባትም ተጉዞ ከሆነ ምናልባት ብቻ ያኔ አድራሻም ጠፍቶበት ከሆነ እንዲሁም ደግሞ ችግርም ደርሶበት ደግሞ ወይም ደግሞ ታስሮ ወይም ወደ ኢትዮጵያም ሄዶ ከሆነ ማለት ያኔ ብቻ ያየው ካለ ሼር እና ኮፒ ሊንክ በማድረግ አድራሻም ጠፍቶበት ከሆነ አዋካችሁን ያኔ አፋልጉን ማለት ነው። ወንድሜን አፋልጉኝ ስል በአክብሮት ጠይቃለሁኝ። ውድ ኢትዮጵያውያን ሼር ኮፒ ሊንክ በማድረግ አዋካችሁን ያኔ እርዳታችሁ ያስፈልገኛል ማለት ነው። ወንድሜን አፋልጉኝ። ያው ስልክ ቁጥር የኔን ብቻ ነው ያስቀመጥኩት፣ ምክንያቱም ያው ምናልባት እንደው ያለ ነገር እንኳን ቢኖር ኢንፎርሜሽኑ ለእኔ በቅድሚያ እንዲደርሰኝ ያው ትንሽ እኔ ማለት አሁን የቤተሰቤ እናት ምናምን ቁጥር አለ ማስቀመጥ እንትን አላለኝም። ነገር ግን ድንጋጤ ያለ ምን አለ አይታወቅም እና ብቻ ያው ትረዱኛላችሁ ብዬ አስባለሁኝ እና እዚህ ጋር እኔ ቁጥር አስቀምጫለሁኝ። ያያችሁት ካላችሁ ወይም ደግሞ አድራሻም ጠፍቶበት ከሆነም ሊያየው ስለሚችል ኢንሻአላህ ስበቡና ድርሳችሁ ወንድሜን አፋልጉኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ራህሚ ጀዛከላህ ኸይር። የኔ እህት እንደዚህ ለተቸገሩ በፍጥነት እንደዚህ መቼም ቦታው ላይ ያለ ሰው ነው የሚረዳውና ሁልጊዜም ያኔ ከፍ በይልኝ የኔ ውድ እህት። ማትቀየር ያድርግሽ እስከመጨረሻው ማለት ነው። አስተምሽም ማትቀየር ያለ ያድርግሽ የኔ ውድ እህት። አላህ የረፈት እንጀራ ይስጥሽ። በአገርሽ ገብተሽ ደግሞ የተቸገረን መርዳትሽን እስከመል አኺር ድረስ ያኔ የምትቀጥይበት አላህ ያድርግሽ። አላህ ደግሞ ኸይር ስራሽን ይቀበልሽ። የኔ በጣም አመሰግናለሁኝ። እና እባካችሁ ይሄንን ቪዲዮ በተለይ መግቢያ ላይ የእሷን ድምጽ ማለት ነው በቲክቶክም ባገኛችሁት በግሩፕም ይሁን የተለያዩ ግሩፖች አሉ፣ ለሁላችንም እየቀረጻችሁ ፖስት አድርጉላት እባካችሁ፣ ተባበሯት። እናቷ ማለት ነው በዚህ በወንድሟ ምክንያት የምር በሽተኛ ሆናባታለች። እባካችሁ እናት ያላችሁ በእናት አትጨክኑ። ምናልባት መንገድ ላይ ያገኛችሁት ልትኖሩ ትችላላችሁ። መንገድ ላይ አብራችሁ እየተጓዛችሁ የገጠመውን ነገር ምናልባት የምታውቁ ልትኖሩ ትችላላችሁ። የቤተሰቡ አድራሻ የምትፈልጉ ልትኖሩ ትችላላችሁ እና ምናልባት ታሙም ሆስፒታል ገብቶ ከሆነ የምታውቁት ነገር ካለ ባካችሁ በዚህ ቁጥር እህቱ ጦይባ መሐመድ ትባላለች። እህቱ ናት። የምትገኘው ዱባይ ነው። የዱባይ ቁጥር ያዙ ፕላስ 97 15 01 75 51 31 በዚህ ቁጥር ደውላችሁ እህቱን አናግሯት። ያለውን ነገር ምንም ይሁን ምንም ማለት ነው ቤተሰብ ያለበትን ሁኔታ ብቻ ነው ማወቅ የሚፈልጉት። የምሬ ነው ምላችሁ። በጣም ጭንቀት ላይ ነው። እናት ልጄ ወይ ሞታ አላልኩ ወይ አለ ብዬ ድምፁን አልሰማው እያለች ቀንና ማታ እያለቀሰች በሽተኛ ሆናብናለች። እባካችሁ እናታችንንም አድኑልን እያለች ነው። እንግዲህ ያው ቅድምም ነግሬያችኋለሁ 00 መጨመር ትችላላችሁ ወይ ፕላስ
+97 15 01 75 51 31 በዚህ ቁጥር በዋትሳፕ በኢሞ በፈለጋችሁት እችን እህታችንን ደውላችሁ ማናገር ትችላላችሁ። እባካችሁ ያለበትን ብቻ ንገሩን። ሞቶም ከሆነ በህይወትም ካለ እስር ቤትም ይሁን ምን እንደገጠመው ብቻ ቤተሰብ እውነታውን ማወቅ ነው የሚፈልገው። እውነት ነው። አንዳንዴ ሰው ሞቷል በቃ ከተባለ ሞቷል። ሞት ለማንም አይቀርም። ሶብር እናደርጋለን ሁላችንም ብንሆን ማለት ነው። ግን የሆነ የትም እንደገባ ሳይታወቅ ጭልጥ ብሎ ሲቀር ይሄ የዘላለም ማይወጣ ጸጸት ቁጭት ነው የሚሆነው። በተለይ በእናት ማለት ነው። እናት አያስችላትም። ሁሌ እያለቀሰች አይኗ ይጠፋል፣ ጭንቅላቷ ብዙ ነገር በሽተኛ ትሆናለች። እና አላህ በልጅ አይፈትነን ወላሂ። እና የኢትዮጵያ እናት አላህ ይሆናት ወላሂ። ሁላችንም እናቶች ነን። በልጆቻችን አላህ አይፈትነን። የኢትዮጵያ እናት ያላለቀሰች አለች ብዬ አላስብም። በተለይ ማለት ነው በተለይ የኢትዮጵያ እናቶች አላህ ይሆናቸው ወላሂ። ወልደው በማይሆን ነገር ባሉ በቃ ምን ልበላችሁ፣ በጦርነት በስደት በባህር በተለያየ ነገር ልጆቻቸውን እያጡ ወልደው እንዳልወለደ ብቻቸውን ቀሩና አላህ እንግዲህ ለዚችም እናት ለዚህ ቤተሰብ ለዚህ ወንድማችን ቤተሰብ ድምፁን እንዲያሰማቸው ሁላችሁም ዱዓ አድርጉላቸው። በምትችሉት አቅም እንግዲህ ቪዲዮን የእሷን ድምፅ ይኸው አስገብቼላችኋለሁ መግቢያ ላይ ምንም ሳላቆራርጥ የእሷን ድምፅ ቆርጣችሁ በቲክቶክም በተለያየ በግሩፕም ልቀቁላት። ያየው እኮ ይኖራል። የቤተሰቡ አድራሻ ጠፍቶባቸው የቤተሰብ አድራሻ ስለሌላቸው ጸጥ ያሉ ሊኖሩ ይችላሉ እና ለነዛ ደግሞ ምናልባት ሊደርሳቸው ይችላል ይሄ ቪዲዮ። እባካችሁ አንጨካከን፣ እርስ በርሳችን በተቻለን አቅም እንረዳዳ እላችኋለሁ። እና አላህ እንግዲህ እሱንም ባለበት በህይወትም ካለ ከቤተሰቦቹ የሚገናኝበትን መላ ይፍጠርለት። መቼም እንግዲህ የሰው ልጅ ሳይቸገር ምን ሳይል ጸጥ ብሎ ድምፁን አጥፍቶ ይኖራል ብዬ አላስብም። ይሄ የምታዩት ገና ወጣት ነው፣ አንድ ፍሬ ልጅ ነው። ብቻ አላህ ባለበት በህይወትም ካለ ቤተሰቦቹን የሚያገኝበትን መንገድ አላህ ሰበብ ያድርግለት። ቤተሰቦቹም ደግሞ የእሱን ድምፅ ሰምተው የሚረጋጉ አላህ ያድርጋቸው። ያኒ እንደዚህ ያፋልጉኝ ቪዲዮ ሲሰራ ወላሂ ነው ምላችሁ ለብዙ አመታት ጠፍተው የቤተሰቦቻቸው አድራሻ ጠፍቶባቸው ተጠፋፍተው የኖሩ እንደዚህ ያፋልጉኝ ቪዲዮ ሲሰራ ብዙዎቹ ከቤተሰቦቻቸው የተገናኙበት አጋጣሚ አለ እና እኔ ብዙም ስለ አፋልጉኝ ቪዲዮ መናገርም አልችልም መስራትም አልችልም። ብቻ በተቻለኝ አቅም እሞክራለሁ እላችኋለሁ። እና ለዛሬ የነበረን ቆይታ ይሄንን ይመስላል። እባካችሁ አላህ እንዲያገናኛቸው ዱዓ አድርጉ። ሞቱም ከሆነ እናት ቁርጧን ትወቅ፣ ንገሯት ያያችሁ ማለት ነው።